ሰላም እንዴት ናችሁ? በያላችሁበት ከቢኤስቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁ። 15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ቀጥሎ ነገ ቅዳሜ ይደረጋል። ቼልሲም እንግዲህ ከበርንማውዝ ጋር በጣም ወሳኝ የሆነ ጨዋታ ነው የሚያደርገው። በበርንማውዝ ሜዳ በቫይታሊቲ ስቴዲየም ነው እንግዲህ የነገውን ጨዋታ ቼልሲ ከምሽቱ 12 ሰዓት ላይ የሚያደርገው። ይህንን ጨዋታ ማሸነፍና ማሸነፍ ብቻ ይመስለኛል የቼልሲ አማራጭ። ሌላ ምንም አማራጭ የለውም። ምክንያቱም የደረጃ ሰንጠረዡን እንኳን ካያችሁት ቼልሲ 24 ነጥብ ይዞ እንግዲህ በአራተኛ ደረጃ ላይ ነው የተቀመጠው። እንግዲህ 10ኛ ደረጃ ላይ ያለው ኤቨርተን ከቼልሲ እንኳን በ3 ነጥብ አንሶ ነው የሚገኘውና በ10ኛና በአራተኛ መካከል ያለው የነጥብ ልዩነት የ3 ነጥብ ልዩነት ብቻ ነውና በጣም ወሳኝ ምዕራፍ ላይ ይገኛል ቼልሲ። ይህንን ጨዋታ ከማሸነፍ ውጪ ምንም አይነት አማራጭ ያለው አይመስለኝም። ለቼልሲ እንደውም እድለኛ ያደርገዋል። ትናንትና ምሽት ማንቸስተር ዩናይትድ በሜዳው ኦልትራፎርድ ከዌስትሃም ጋር አንዳቻ በመለያየቱ ምክንያት ከቼልሲ እኩል 24 ነጥብ ሊያገኝ የሚችልበትን እድል ነው ያበከነው ማንቸስተር ዩናይትድ። ስለዚህ በጣም አስቸጋሪ ነው። የነገውን ጨዋታ ቼልሲ ማሸነፍ የግድ የሚለው ሰዓት ላይ እየደረሰ ይመስለኛል። ከነገው ጨዋታ ጋር ተያይዞ እንግዲህ ኤንዞ ማሬስካ ጋዜጣዊ መግለጫ ሰጥተዋል። ስለ ተጫዋቾች ጉዳት አዲስ ነገር ካለ ያላቸውን አስተያየት እንዲሰጡ እንግዲህ ጠይቀው ነበርና የሰጡትን ጋዜጣዊ መግለጫ አንዳንድ ነገሮች ምን እንዳሉ ነግራቸዋለሁ። ነገስ ቼልሲ ምን አይነት አሰላለፍን ይዞ ሊገባ ይችላል፣ ምን አይነት ተጫዋቾችን ሊጠቀም ይችላል የሚለውን ግምታዊ አሰላለፋችንን እናስቀምጣለን። ለቻናሉ ግን አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቤኤስቲቪን የደውል ምልክቷን ተጫኑ። ቤተሰብ በመሆን እንግዲህ በየጊዜው አዳዲስ መረጃዎች ባሉ ቁጥር እንግዲህ ለእናንተ ወዲያውኑ የማደርስ ይሆናል። እንግዲህ ቼልሲ እንደምታውቁት በጣም ወሳኝ ሰዓት ላይ ያለበት ሰዓት ላይ ነው የደረሰው። በዚህ ሰዓት ላይ በጣም ስታክዶ ነው ያለው። እንግዲህ የደረጃ ሰንጠረዡን ካያችሁት በጣም ተቀራርቦ ነው ያሉት እነ ቼልሲ፣ ሰንደርላንድ፣ ሊቨርፑል በጣም 22 23 እነ ማንቸስተር ዩናይትድ 22 እያሉ እንደዚህ በጣም የተጠጋጋ አይነት ነጥብ ላይ ነው ያሉትና ይህንን ነገር የዛሬ ወር ወይም 2 ወር አካባቢ በኋላ እርግጠኛ ነኝ ብሬክ እንደሚያደርግ። ይሄ ተሰብሮ አንድ ከቶፕ 4 የሆኑ ክለቦች ሰብረው እንደሚወጡ የታወቀ ነውና ከነሱ ጋር ደግሞ በደንብ ለመቀጠል ቼልሲ በእርግጠኝነት የነገውን ጨዋታ ማሸነፍ ግድ የሚለው ይመስለኛል። በርንማውዝ እንደምታውቁት የዘንድሮ የውድድር ዓመት ላይ ጥሩ እንቅስቃሴን እያደረገ ከማይገኝ ቡድኖች መካከል አንዱ በርንማውዝ ነው። በእንግሊዝ ፕሪሚየር ሊግ ላይ እንዳምና አይደለም የአሪዮላ እንግዲህ ቡድን በርንማውዝ አሁን ላይ በጣም ደካማ የሆነ እንቅስቃሴን እያደረገ ነው ያለው። አንቷን ሲሜኖም እንደምታውቁት የእንግሊዝ ፕሪሚየር ሊግ እንደተጀመረ በጣም ጥሩ እንቅስቃሴን እያደረገ ነበር። በአሁን ሰዓት ላይ ግን በጣም ደክሟል። አንቷን ሲሜኖም ጥሩ እንቅስቃሴ ላይ እያደረገ አይደለም ያለው። ጎሎችን እያስቆጠረ አይደለም፣ አሲስቶችንም እያደረገ አይደለምና ቼልሲ የነገውን ጨዋታ በደንብ መጠቀም ያለበት ይመስለኛል። ያው ኤንዞ ማሬስካ ከሊድሱ ጨዋታ በኋላም የሰሯቸው ብዙ ስህተቶች አሉ። በተለይ ደግሞ የቀየሯቸው ተጫዋቾችና አንዳንድ ቦታዎች ላይ በተለይ የዚህ የተከላካይ መስመር ላይ ያደረጉት ቅያሬዎች አስቸጋሪ ሁኔታ ላይ እንደፈጠረ ለቼልሲ ይታወቃልና ከዛ ስህተታቸው ተምረው እንግዲህ የተለያዩ ጥሩ የሆኑ ውሳኔዎችን ይወስናሉ የሚል ግምት አለኝ። ኤንዞ ማሬስካ ግን ከቦርንማውዙ ጨዋታ አስቀድመው እንግዲህ በሰጡት መግለጫ ስለ ሮሜሮ ላቪያም ተጠይቀው ነበረ። ምክንያቱም ሮሜሮ ላቪያ ጉዳት ካጋጠመው በኋላ በጣም ቆይቷል ወደ ሜዳ ከተመለሰና አሁን ላይ ያለው የሮሜሮ ላቪያ ጉዳት ምን ላይ እንደደረሰ ተጠይቀው ነበረ። ሮሜሮ ላቪያ መቼ እንደሚመለስ አላውቅም፣ ለመገመት አስቸጋሪ ነው ሲሉ ነው የተናገሩት እንግዲህ ኤንዞ ማሬስካ ስለ ላቪያ ጉዳት። ምክንያቱም ሮሜሮ ላቪያ በጣም አስቸጋሪ የሆነ ሰውነት ነው ያለው። እውነት ለመናገር በጣም ኢንጁሪ ፕሮን የሚባል አይነት ተጫዋች ነው ላቪያ። አንድ ጨዋታ ተጫውቶ በሌላኛው ጨዋታ ላይ ደግሞ መልሶ 2 ወር 3 ወር የሚጎዳ አይነት ተጫዋች ነው። ዝም ብሎ ደሞዝ እየተከፈለው ያለ ተጫዋች ይመስለኛል። ምንም አማራጭ የለውም። 50 ሚሊዮን ፓውንድ አውጥቶ የገዛው ተጫዋች እንግዲህ ቼልሲ አሁን ላይ በጣም አስቸጋሪ የሆነ ምንም አይነት ግልጋሎት በቂ የሆነ ግልጋሎት እያገኘ አይደለም ከሮሜሮ ላቪያ ቼልሲ። ሆኖም ግን አሁንም ቢሆን ጉዳት ላይ ነው ያለው። መቼም እንደሚመለስ እንግዲህ አይታወቅም። ይሄ የመስኩላር ኢንጁሪ የሚባል አይነት ጉዳት ነው ያጋጠመው ላቪያ። ከዛ ጉዳቱ አገግሞ እንግዲህ መቼም እንደሚመለስ እንግዲህ ኤንዞ ማሬስካ ምንም አይነት ዜና እንደሌላቸው ነው የተናገሩት። ሌላው እንግዲህ ማሬስካ በቼልሲ ቡድን ውስጥ እንግዲህ ሁነኛ መሪ ተጫዋች አለመኖሩ ያለውን ተጽዕኖ ተጠይቀው ነበርና ምር ያሉት እንግዲህ ቡድኑ የሚመራው ወይንም ልምድ ያለው ተጫዋች አለመኖር ምንም ተጽዕኖ የለውም። ወጣቱ እንግዲህ የቼልሲ ቡድን በጣም ጥሩ ናቸው። ስለ ልምድ ካወራን ለምሳሌ
ቶሱን ከቡድኑ ልምድ ያለው ተጫዋች ነው። ቶሱን እንግዲህ ኦልሞስት ወደ 29 ዓመቱ እየተጠጋ ያለ ተጫዋች ነውና ይሄ ተጫዋች ካለን ስኳድ ውስጥ እንግዲህ በጣም ልምድ አለው ተብሎ የነበረ ተጫዋች ቶሱን አደራቢዮ ነው። በሊድሱ ጨዋታ ቶሱንን አስገብቼው ግን ያው ጥሩና አመርቂ የሆነ እንቅስቃሴ ማድረግ አልቻለም እና ይሄ ከልምድ ጋር የተያያዘ ጉዳይ አይደለም የቼልሲ ውጤት ማጣት። ምክንያቱም ቼልሲ ባርሴሎናን በቻምፒዮንስ ሊግ ሲያሸንፍ እንዲሁም ደግሞ ከአርሰናል ጋር አቻ በወጣበት ጨዋታ ላይ ወጣት ተጫዋቾችን ያሰለፍናቸው እነዚህ ተጫዋቾች ጥሩ ውጤት ባመጡ ቁጥር ስለ ልምድ አይወራም። ግን ቼልሲ ውጤት ባጣ ቁጥር ስለ ልምድ ጥያቄ ይነሳልና ይሄ ተገቢ አይደለም። ቶሱን አደራቢዮንም በሊድስ ጨዋታ ላይ አሰልፈ ነው እንግዲህ ምንም ጥሩ የሆነ እንቅስቃሴ ማድረግ አልቻለምና ይሄ ከልምድ ጋር የሚያዝ ነገር አይደለም። አንድ እንደውም የሚቆጨኝ ነገር ቢኖር ጆሽ አቻምፖንግን አለማሰለፌ ነው በሊድስ ጨዋታ ሲሉ ነው የተናገሩት ኤንዞ ማሬስካ። ይህንን ማመናቸው በጣም ትክክለኛ ነገር ይመስለኛል። ምክንያቱም ጆሽ አቻምፖንግ በጣም ጥሩ እንቅስቃሴ የሚያደርግ ለወደፊቱም ተስፋ ያለው ወጣት ተጫዋች ነው። ከቶሱን አደራቢዮ ይልቅ ለወደፊቱም ተስፋ ያለው ተጫዋች ከመሆኑ አንጻር ስህተት እንኳን ቢሰራ በጨዋታው ላይ ስህተት ቢሰራ እንኳን አቻምፖንግ የሱ ስህተት ለወደፊቱ ሊስተካከል የሚችል አይነት ስህተት ነው ብዬ ነው ማስበው። የቶሱን አደራቢዮ ግን ኦልሬዲ ከፕራይሙ አልፎ ወደ ሪታየር ወደ ማድረግ የደረሰ ተጫዋች ከመሆኑ አንጻር ቶሱን እድል ያለው አይመስለኝም እና ጆሽ አቻምፖንግ ግን በሊድሱ ጨዋታ ላይ አለማሰለፋቸው ኤንዞ ማሬስካ እንደ ትልቅ ስህተት ነው የተናገሩት በዛሬ ጋዜጣዊ መግለጫቸው ላይ። እኔ እንደውም ጆሽ አቻምፖንግን ያላሰልፍኩበት ዋነኛ ምክንያት እንግዲህ ቤኖቲ ባዲያስሊ፣ ትሬቨር ቻሮባ እና ቶሱን አደራቢዮ ከሊድስ ዩናይትድ የሚመጣውን ረጃጅም ኳሶችን ያሸንፋሉ ወይም ይከላከላሉ ብዬ አስቤ ነበርና ሆኖም ግን ያ ሳይሆን ቀርቷል። እንዲያውም በተቃራኒው ረጃጅም ኳሶችን ከኛ ይልቅ ሊድሶች ነበረ ሲያሸንፉት የነበረውና ከዛ አንጻር ስህተት ነበረ። ከቶሱን ይልቅ እንግዲህ አቻምፖንግ መሰለፍ ነበረበት። ያ ነገር በጣም ይቆጨኛል ሲሉ ነው የተናገሩት ኤንዞ ማሬስካና ይሄም ትክክለኛ ነገር ይመስለኛል። እንግዲህ ሁላችንም የተቆጨንበት ነበር። በሊድሱ ጨዋታ ላይ እንግዲህ የተከላካይ መስመሩ የተሰራው ስህተት ከፍተኛ ዋጋ ቼልሲን አስከፍሎታል ማለት ነው። እንግዲህ ማሬስካ ስለ ቦርንማውዝም እንግዲህ ሲናገሩ ምንድን ያሉት የቦርንማውዝ ጨዋታ ከሊድስ ጋር ተመሳሳይ የሆነ ጨዋታ ነው የሚጫወቱ ሲሉ ነው የተናገሩት። ለዚህም ነው የተሻለን መሆን ያለብን። ሊድስ በጣም ጠንካራ ነበሩ፣ በሁሉም ረገድም እንግዲህ ከኛ ተሽለው ነበርና ከዚህ እንደምንማርና ነገ የተሻለን እንደምንሆን ተስፋ አደርጋለሁ ሲሉ ነው የተናገሩት ኤንዞ ማሬስካና ይሄ ቦርንማውዝም ልክ እንደ ሊድስ በጣም አግሬሲቭ የሆነ ፉትቦል ፕሬስ አድርጎ በደንብ ፈጣን የሆነ ፉትቦል በረጃጅም ኳሶች የሚጫወት አይነት ክለብ ነው ቦርንማውዝና ይሄ ከሊድስ ጋር ተመሳሳይነት ያለው አጫወት የሚጫወተውን ቦርንማውዝን ነገ እንግዲህ ከስተታቸው ተምረው ኤንዞ ማሬስካ ጥሩ ውጤት ለማምጣት እንደሚሰሩ ነው የተናገሩት። ያው አሰላለፉንም ማስተካከለው እንግዲህ ውጤቱን ለማስተካከል እንደሚሞክሩ ነው የተናገሩት ማሬስካ። ሌላው እንግዲህ ኤንዞ ማሬስካ ስለ ፋኩንዶ ቦናኖቴ ተጠይቋል። ምክንያቱም ከሰሞኑ እንግዲህ ካስተዋላችሁ ፋኩንዶ ቦናኖቴ በቼልሲ ቤት ምንም አይነት የመሰለፍ ዕድል እየተሰጠው አይደለም ያለው። ጨዋታ እንደውም የእንግሊዝ ፕሪሚየር ሊግ የተጀመረ አካባቢ ላይ በተወሰኑ ጨዋታዎች ላይ ተጫውቷል፣ ተቀይሮም እየገባ ግልጋሎት ሲሰጥ ነበርና ፋኩንዶ ቦናኖቴ ምንም አይነት የመሰለፍ ዕድል እያገኘ አይደለም በዚህ ሰዓት ላይና ችግሩና ምክንያቱ ምን እንደሆነ ጠይቀው ነበረ ኤንዞ ማሬስካ። ፋኩንዶ በጥሩ ሁኔታ እየሰራ ነው ሲሉ የተናገሩት ማሬስካ በመጀመሪያዎቹ ጨዋታዎች ላይ ኮልና ሊያም ዴላፕ እንግዲህ ጉዳት ስላጋጠማቸው ክፍት ቦታም ስለነበረ ብዙ ጨዋታዎችን ፋኩንዶ ቦናኖቴ እንዲጫወት አድርገነዋል። አሁን ላይ ግን ሁለቱም ከጉዳት ተመልሰው እንግዲህ አሁን ግልጋሎት ለመስጠት ዝግጁ በመሆናቸው ምክንያት ፋኩንዶ ቦናኖቴ የሚጫወትበት ቦታ ክፍት አይደለም በዚህ ሰዓት ላይና ለዛ ነው እንጂ በጥሩ ሁኔታ ትሬኒንጉን እየሰራ ነው ያለው። እንግዲህ ለወደፊቱ ያገኛል እድል ሲሉ ነው የተናገሩት። ፋኩንዶ ቦናኖቴ የተወሰኑ ጨዋታዎች ላይ እንግዲህ ጥሩ ሲጫወት ነበረ። በተለይ በዚህ በካራባኦ ካፕ ጨዋታም አንዳንድ የቻምፒየንስ ሊግ ጨዋታውም ላይ ተቀይሮ ገብቶ ጥሩ እንቅስቃሴዎችን ማድረግ ይችላል። ኮል ፓልመር በሌለበት ወቅትም የኮል ፓልመርን ቦታ ለመሸፈን ሲሞክሩ ቆይቷል። ከዛ በኋላ ግን ብዙም አላመኑበትም መሰለኝ። እንግዲህ በፋኩንዶ ቦናኖቴ የፓልመርን 10 ቁጥር ቦታ ጃኦ ፔድሮ ተክቶ እንዲጫወት አድርገውታል። ሊያም ዴላፕ ከጉዳት ከተመለሰ በኋላ አሁን ግን ያው ኮል ፓልመርም ከጉዳት በመመለሱ ምክንያት ፋኩንዶ ቦናኖቴ ከዚህ በኋላ የመሰለፍ ዕድል የማግኘቱም እንግዲህ ሁኔታ በጣም ጠባብ ይመስለኛልና
በእኔ በበኩሌ ግን ጥሩ እንቅስቃሴ የሚያደርግ ጥሩ ልጅ ይመስለኛል። ፋኩንዶ ቦናኖቴ የተወሰኑ እድሎችን ቢሰጡት አሪፍ የሆኑ እንቅስቃሴዎችን ሊያሳይ ውጤት ሊያመጣ ይችላል የሚል ግምት ነው ያለኝ እና ቸልሲ እንግዲህ የነገውን ጨዋታ ማሸነፍ በጣም የግድ የሚለው ሰዓት ላይ የደረሰ ይመስለኛል። ከአርሰናል ጋር ያለው የነጥብ ልዩነት 9 ደርሷል እንደምታውቁት። ከዚህ በኋላ እንግዲህ የዋንጫ ተፎካካሪ ይሆናል ቸልሲ ለማለት በጣም አስቸጋሪ ነውና ነጥቡ እየሰፋ ነው ያለው። ማንቸስተር ሲቲ ነው አርሰናልን በቅርብ ርቀት እየተከተለ ያለው በ5 ነጥብ ልዩነት እየተከተለ ያለውና ከዛ አንጻር እንግዲህ ቸልሲ የነገውን ጨዋታ ማሸነፍ ከሆነ አይደለም ለዋንጫ ለመፎካከር ቶፕ 4 ራሱ ለመፎካከር በጣም አስቸጋሪ ሁኔታ ስር ነው የሚገባው። የነገውን ጨዋታ ተሸነፈ ማለት ቸልሲ ከአራተኛ ወዲያውኑ ተምዘግዝጎ ወደ 10ኛ ደረጃ ላይ የሚመጣበት እድል ሊኖር ይችላልና ከበርንማውዝ የነገው ጨዋታ ቀጥሎ ደግሞ አሁን ላይ በ3 ነጥብ ርቀት ከቸልሲ በ3 ነጥብ ርቀት ላይ የሚገኘውን ኤቨርተንን ነው የሚገጥመው 10ኛ ደረጃ ላይ ያለውና በጣም ጠንካራ ቡድን ነው ዘንድሮ ኤቨርተን። የዴቪድ ሞይስ ቡድን እንደምታውቁት ጃክ ግሪሊሽን እነ ዱስብሪ ሆልን ካስፈረሙ በኋላ በጣም ውጤታማ የሆነ እንቅስቃሴ እያደረጉ ነው ያሉት ኤቨርተኖችና ከዛ አንጻር ቸልሲ የነገውን ጨዋታ ማሸነፍና ማሸነፍ ብቻ አማራጭ ሆኖ ይዞ የሚገባበት ጨዋታ ይሆናል ብዬ ነው የምገምተው። ዶርዳ የሆነ ጨዋታ ነው፣ ወይ ይሸነፋል ወይ ያሸንፋል። ከዛ ውጭ ግን አቻ ራሱ ምንም አይነት ውጤት የማያስገኝና አማራጭ የማይሆንበት ሁኔታ ላይ ያለበት ጨዋታ ይመስለኛል የነገው ጨዋታና ከዛ አንጻር እንግዲህ የነገውን ጨዋታ ቸልሲ ምን አይነት አሰላለፍ ሊጠቀም ይችላል የሚለውን ግምታዊ አሰላለፋችንን እናስቀምጥ። ምክንያቱም ኤንዞ ማሬስካ በሊድሱ ጨዋታ ያሰለፉት ተጫዋቾች በጣም ስህተት የተሞላበት ነበር፣ በጣም አስቸጋሪ ነበር። ከዛ ጋር ተያይዞ ግን ኤንዞ ማሬስካ እንደውም አንድ ነገር ምን ብለዋል መሰላችሁ? ብዙ ጊዜ እኔ ሮቴት ማደርገው ተጫዋቾችን እንደዚህ በከፍተኛ ሁኔታ የምቀይርበት ምክንያት በቼልሲ ቤት ስር 4-5 ተጫዋቾች በሳምንት ከአንድ ጨዋታ በላይ መጫወት የማይችሉ ተጫዋቾችን ነው የያዝኩት። አሁን ሪሲ ጄምስ ብታዩት እነ ሮሜሮ ላቪያ እነ ዌስሊ ፎፋና መጫወት አይችሉም። በሳምንት ውስጥ እንግዲህ 2 ጨዋታዎችን ማድረግ አይችሉም እነዚህ ተጫዋቾች እና የባሰ እንደውም ወደ ጉዳት የሚዳርጋቸው ነው የሚሆነው። ለአንድ ጨዋታ ለ2 ጨዋታ ተብሎ መስዋዕትነት ብንከፍልባቸው በእነዚህ ተጫዋቾች ረጅም ጊዜ ጉዳት አስተናግደው ለቼልሲ እንግዲህ የበለጠ ዋጋ ሊያስከፍሉት ይችላሉና ከዛ አንጻር ነው እነዚህ ተጫዋቾች ሊቀይር የቻልኩት ብለዋል። በእርግጥ ያው የቻምፒዮን ጋር ለመግባትን ግን እንደ ቁጭት ያነሱት ነገር ነውና ከዛ አንጻር ቸልሲ ነገ ምን አይነት አሰላለፍን ሊጠቀም ይችላል የሚለውን ነገር እስቲ ግምታዊ አሰላለፋችንን አስቀምጥ። በግብ ጠባቂነት እንግዲህ ሮበርት ሳንቼዝ ይገባል ያለምንም ጥርጥር። እንግዲህ እንደውም ዮርገንሰን በጥር የዝውውር መስኮት ቸልሲ ሊለቅ ይችላል እየተባለ ጭምጭምታ እየተነገረ ነው ያለው። ደስተኛ አይደለም እንግዲህ ሁለተኛ በረኛ ሆኖ በመቀጠሉ ምንም አይነት እድልም ባለማግኘቱ ምክንያት ዮርገንሰን ደስተኛ አይደለም በቸልሲና ሊወጣ ይችላል እየተባለ ነው። የነገውን ጨዋታ ሮበርት ሳንቼዝ ያከናውናል ብዬ ገምታለሁ። ሳንቼዝ ግን በሊድስ ጨዋታ ላይ ጥሩ የሆነ ፐርፎርማንስ አላሳየም። 3ኛው ግብ ስትቆጠር የቶሱንም ብቻ ሳይሆን የሮበርት ሳንቼዝም ችግር የተሞላበት ስህተት የተሞላበት ጨዋታ እንደነበር ይታወቃልና ሮበርት ሳንቼዝ ግን ከዛ አገግሞ ነገ ጥሩ እንቅስቃሴን ሊያደርግ ይችላል የሚል ግምት አለ። ሳንቼዝ በግብ ጠባቂነት አስቀምጠነዋል። የመሃል 2 ተከላካዮች እንግዲህ ትሬቨር ቻሎባ እና ዌስሊ ፎፋና እንደገና ተጣምረው ይገባሉ የሚል ግምት አለኝ። ትሬቨር ቻሎባ እና ዌስሊ ፎፋና እንግዲህ በተጣመሩበት ጨዋታ ላይ ብዙ ክሊንሺቶችን ይዘው መውጣት ችለዋል። የቼልሲ የመከላከል አቅምም ደግሞ በጣም ስቴብል ሆኖ የተረጋጋ ሆኖ ማየት ይችለናል ከሰሞኑ እና ዌስሊ ፎፋና በሚወጣበት ጊዜ ትሬቨር ቻሎባ በጣም ስህተቶችን መልሶ መላልሶ በተለይ ከቶሱና ዳራቢዮ ጋር ተጣምሮ በሚጫወትበት ወቅት ቻሎባ ብዙ ስህተቶችን የሚሰራ አይነት ተጫዋች ሆኖ አግኝቼዋለሁና ከቻሎባ በጣም ኮምፐንሴት እንዲሆን ዌስሊ ፎፋና ካጠገቡ የግዴታ የሚያስፈልገው ይመስለኛል። ዌስሊ ፎፋናም እንግዲህ ጉዳት ያለበት ተጫዋች ነው። በጣም ጥንቃቄ የሚያስፈልገው አይነት ተጫዋች ነው። አንዴ ከተጎዳ በጣም ረጅም ጊዜ የሚጎዳ አይነት 6 ወር 7 ወር 8 ወር ዓመቱ ሙሉ የሚጎዳ አይነት ተጫዋች በመሆኑ ምክንያት ዌስሊ ፎፋናም በጥንቃቄ የሚያጫውቱት ተጫዋች ነው። እንግዲህ ለነገው ግን ጨዋታ እንግዲህ ዌስሊ ፎፋናና ቻሎባህን አማራጭ የለም ያሰልፋሉ ብዬ ነው የምገምተው። ሁለቱ እንግዲህ ከተጣመሩ ጥሩ የሆነ የመከላከል ጥምረትን ቸልሲ ይፈጥራል ብዬ አስባለሁ። በክንፍ ቦታ ላይ ተከላካዮቹን ስናይ እንግዲህ እንደተለመደው በየግራ ክንፍ ተከላካዩን እንግዲህ ማርክ ኩሬላ
እንዲሁም ደግሞ በቀይ መስመር ደግሞ ሪሲ ጄምስ ሆነው ይገባሉ የሚል ግምት አለኝ። ሪሲ ጄምስ ጠንካራ ነው። በተለይ ኢንቨርት አድርጎ አንድሬ ሳንቶስን ነገ በደንብ አድርጎ ይረዷል የሚል ግምት አለኝ። ምክንያቱም አንድሬ ሳንቶስ ሞይሰስ ካይሴዶ ባለመኖሩ ምክንያት ነገም እንግዲህ 6 ቁጥር ቦታውን ይዞ ይጀምራል የሚል ግምት ነው ያለኝና አንድሬ ሳንቶስ የሚተዋቸውን ክፍተቶች ሪሲ ጄምስ ነገ በኢንቨርትድ ፉልባክነት እንግዲህ ይሸፍነዋል የሚል ግምት አለኝ። በጣም ጥሩ እንቅስቃሴ ነው የሚያደርገው ሪሲ ጄምስ መሀል ላይ በሚጫወትበት ወቅት በጣም አሪፍ የሆነ አቋምን እያሳየን ያለው ከሰሞኑና ከዛ አንጻር ሪሲ ጄምስም የነገውን ጨዋታ የቀይ መስመር ተከላካይ ሆኖ ይጀምራል የሚል ግምት አለኝ። 6 ቁጥር ላይ እንዳልኳችሁ አንድሬ ሳንቶስ ከሱ ውጭ ደግሞ የመሃል ሁለት ጥምረቶች ደግሞ ኤንዞ ፈርናንዴዝ እና ኮል ፓልመር የመጀመሪያ እንግዲህ አሰላለፍ ውስጥ ይገባል የሚል ግምት አለኝ። ፓልመር ከረጅም ጊዜ ጉዳት በኋላ እንግዲህ የተወሰነ ደቂቃዎችን መጫወት ይችላል በሊድስ ጨዋታ ላይ። በሊድስ ጨዋታ ላይ ግን ትንሽ ቅሬታ ምንድነው በኮል ፓልመር ተቀይሮ ገብቶ ራሱ የተጫወተበት ቦታ ካያችሁት በግራ በኩል ነው። የግራ በኩል ያለውን 10 ቁጥር ቦታ ሆኖ በግራ በኩል አዘንብሎ እንዲጫወት ነው ከገርናቾ ጋር ያደረጉት ኤንዞ ማሬስካ። ይሄ ደግሞ ጥሩ አይመስለኝም። ናቹራሊ እንግዲህ የኮል ፓልመር ቦታ እንደምታውቁት በቀኝ በኩል በተለይ ከፔድሮ ኔቶ ጋር በሚያደርገው ጥምረት ጥሩ እንቅስቃሴዎችና የጎል ድሎችን የሚፈጥር አይነት ተጫዋች ነውና ኮምፎርታብል ሆኖ የሚጫወት አልመሰለኝም ኮል ፓልመር በዚህ በ10 ቁጥር ሆኖ ወደ ግራ ዘንብሎ በሚጫወትበት ወቅትና አሁን ኤንዞ ማሬስካ እንግዲህ ከፔድሮ ኔቶ ጋር አጣምረውት ኮል ፓልመርን በቀኝ በኩል አዘንብሎ እንዲጫወት የ10 ቁጥር ሚዳውን ነገ ይሰጡታል የሚል ግምት አለኝ። አማራጭ የለም እንግዲህ በ30 ደቂቃ 40 ደቂቃ እየቀየሩ እያስገቡ ቢያላምዱት ጥሩ ነበር። ግን በዚህ ሰዓት ላይ ቸልሲ በጣም አስቸጋሪ ሁኔታ ላይ ነው ያለው። የነገው የእንግሊዝ ፕሪሚየር ሊግ በጣም ወሳኝ ነው። ልክ እንደ ዋንጫ ጨዋታ በጣም ወሳኝ ሆነ ይመስለኛል። በእርግጥ የቻምፒየንስ ሊግ ጨዋታ ቸልሲ ያለበት ከአትላንታ ጋር ከዛ አስቀድሞ ያው በጣም አስቸጋሪ የሆኑ የእንግሊዝ ፕሪሚየር ሊግ ጨዋታዎችም እንግዲህ ስላለ የግዴታ ፓልመር የነገውን ጨዋታ መጀመር አለበት ብዬ አስባለሁ። በተለይ ጃኦ ፔድሮ እንደምታውቁት ያለ ፓልመር ጥሩ እንቅስቃሴ እያደረገ አይደለም ያለው። ፓልመር ባለበት ጨዋታ ላይ ጃኦ ፔድሮም ጥሩ እንቅስቃሴ የሚያደርግ ተጫዋች ነው። ፓልመር በሌለበት ጊዜ ግን እዚህ ግባ የሚባል እንቅስቃሴዎችን ማድረግ አልቻለም፣ ጥምረቶችን መፍጠር አልቻለምና ከዛ አንጻር ኮል ፓልመር የነገውን ጨዋታ ይጀምራል የሚል ግምት አለኝ። የግራ መስመር እንግዲህ አጥቂውን አሊያንድሮ ገርናቾ ይመራዋል የሚል ግምት አለኝ። ገርናቾ እንግዲህ በጣም ጥሩ እንቅስቃሴ ነው በቼልሲ ቤት እያደረገ ያለው። እውነት ለመናገር ጄሚ ጊተንስ በሊድስ ዩናይትድ ጨዋታ ላይ ከገባ በኋላ አንድም ተጫዋች 1v1 ማለፍ አቅቶት አይቻለውና በጣም የሚያስገርም ነበር። በጣም ደካማ የሆነ እንቅስቃሴ ነበር ጄሚ ጊተንስ ያሳየው። ገርናቾ ግን ተቀይሮ ከገባ በኋላ ምን አይነት ጥሩ እንቅስቃሴን እያደረገ እንደነበር የሊድስ ዩናይትድ ተከላካይ መስመሮችን ከአንድም ሁለት ጊዜ አልፎ ገብቶ ነበረ። በጣም ጥሩ የሆነ ኳስም ለኮል ፓልመር አቀብሎት ነበርና በጣም ጥሩ የሆነ ጥምረት ይፈጥራሉ ገርናቾ፣ ጃኦ ፔድሮ እና ኮል ፓልመር ብዬ ገምታለሁ። ከዛ አንጻር ገርናቾ እንግዲህ የነገውን ጨዋታ ይጀምራል የሚል ግምት አለኝ። ከዛ ውጪ የቀይ መስመር እንግዲህ አጥቂውን ፔድሮ ኔቶ ይመራዋል ብዬ ገምታለሁ። ፔድሮ ኔቶም እንግዲህ ተቀይሮ ገብቶ በሊድስ ዩናይትድ ጎል ማስቆጠሩ ይታወቃል። በሊድስ ጨዋታ ላይ በጣም አሪፍ የሆነ እንቅስቃሴን አድርጓል። ፔድሮ ኔቶ የመከላከል እንግዲህ አቅሙ በጣም ከፍተኛ ነው። ወደኋላ ተመልሶ መከላከል ይችላል። ጉልበት አለው፣ ፍጥነት አለው። ኤንዞ ማሬስካ በደንብ የሚተማመኑበት አይነት ተጫዋች ነውና ፔድሮ ኔቶ የነገ እንግዲህ የቀይ መስመር አጥቂውን ይዞ ይጀምራል የሚል ግምት አለኝ። ከዛ ውጭ ግን ጃኦ ፔድሮ የ9 ቁጥር አጥቂ ቦታውን ይዞ ይጀምራል የሚል ግምት ነው ያለኝ። ምክንያቱም ጃኦ ፔድሮ ከኮል ፓልመር የሚገባ ከሆነ በጣም ጥሩ የሆነ ጥምረትን ያሳያሉ ብዬ ገምታለሁ። ሊያም ዴላፕ በጣም የደከመ አይነት እንቅስቃሴ ነው እያደረገ ያለው። ለቼልሲም የሚመጥን አይመስለኝም እንቅስቃሴው የሊያም ዴላፕ 9 ቁጥር ቦታ ላይ እንግዲህ እድል ተሰጥቶት ገብቶ በሊድስ ጨዋታም እንግዲህ እዚህ ግባ የሚባል አይነት እንቅስቃሴ ማድረግ አልቻለም። ከሱ ይልቅ እንደውም ተቀይሮ ጨዋታው ሊያልቅ 10-15 ደቂቃ ሲቀረው የገባው ማርክ ጊዩ የተሻለ ነገር መስራት ችሏል፣ የተሻለ ፕሬስ ማድረግ ችሏልና ከዛ አንጻር ለነገው 15ኛ ሳምንት የእንግሊዝ ፕሪሚየር ሊግ በ9 ቁጥር ቦታ አጥቂ ላይ እንግዲህ ጃኦ ፔድሮ ይገባል የሚል ግምት አለኝ። ትሬቨር ቻሎባና ዌስሊ ፎፋና ተጣምረው በሚገቡበት ጨዋታ ቸልሲ ነገ ክሊንሺት ይዞ ያሸንፋል የሚል ግምት አለኝ። ምክንያቱም ጎል ላይ ከሰሞኑ ጥሩ አይደለም በርንማውዝ አንዳንድ ጊዜ ሲነሳባቸው በጣም ጥሩ እንቅስቃሴን ያደርጋሉ። በአብዛኛው ግን በዚህ የዘንድሮ የውድድር ዓመት ላይ ጥሩ እንቅስቃሴን እያደረጉ ካለመሆናቸው አንጻር ቸልሲ የነገውን ጨዋታ እንግዲህ
1-0 ያሸንፋል የሚል ግምት ነው ያለኝ። በጠባብ ውጤት ነው ያሸንፋል የሚል ግምት አለኝ። ተከላካይ ላይ ጥሩ ናቸው በርንማውዞች፣ ብዙም የሚያስከፋ ነገር አይደለም። እንግዲህ ተከላካይ ላይ በጣም ጠንከር ያሉ ናቸው በርንማውዞችና ከዛ አንጻር የነገውን ጨዋታ ቼልሲ እንግዲህ 1-0 በሆነ ውጤት ያሸንፋል በጠባብ ውጤት ብዬ አስባለሁ። ከዚህ በኋላ እንግዲህ ማሸነፍ ነው እንጂ የጎል ራሱ ችግሩን ማውራት አስቸጋሪ ይመስለኛል። የጎል ክፍያ ማውራትና ቼልሲ በአንድም በሌላም በኩል እንደምንም ብሎ ጨዋታውን የነገውን ጨዋታ ማሸነፍ ይኖርበታል የሚል ግምት ነው ያለኝ። እናንተስ ምን ታስባላችሁ? ቼልሲ ባልተጠበቀ ሁኔታ የነገውን ጨዋታ ነጥብ ይጥል ይሆን ወይስ ያሸንፍ ይሆን? ያላችሁን ግምት አስተያየት በኮመንት ላይ አስቀምጡልኝ። ለቻናሉ ግን አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እላለሁ። የደውል ምልክቷን ተጫኑ። መልካም ጊዜ እንዲሆንላችሁ ለሁላችሁም እመኛለሁ። ቻው